ትንቢተ አሞጽ ምዕራፍ 5 ቁጥር 6 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። እግዚአብሔርን ፈልጉት ነፍሳችሁ በሕይወት ትኖራለች። ዛሬ የምናከብረው ሥላሴ አብርሃምን መረጠው። አብርሃም እግዚአብሔርን ፈለገ፣ ሥላሴን ፈለገ። አብርሃም መልስ ሰጠ። ለአብርሃም ሥላሴ መልስ የሰጠበት የአብርሃምን ጥያቄ ሥላሴ ተገልጦ መልስ የሰጠበት አብርሃም በሕይወቱ ጣዖት ከሚያመልኩ ቤተሰቦቹ ተለይቶ እግዚአብሔርን ፈለገ፣ እግዚአብሔርን ሻ፣ እግዚአብሔርን አገኘ። እግዚአብሔር መልስ ሰጠው። ወገኖች ዛሬ እኔና እናንተ በአንድም በሌላም እግዚአብሔርን ለመፈለግ ከእግዚአብሔር ጋር ለመገናኘት ከእግዚአብሔር መልስ ለማግኘት ነውና የመጣ ነው። አብርሃምን የሰማ የአብርሃምን ድምፅ ያዳመጠ እግዚአብሔር እሱን ፈልገን እንደ መምጣታችን ሁሉ ሐሳባችንን ምኞታችንን ከኃጢአት በስተቀር ሥላሴ ያስተካክልልን። አሜን ብለውና እግዚአብሔርን አመስግኑት። እግዚአብሔርን ፈልጉ ነፍሳችሁ በሕይወት ትኖራለች። እንግዲህ ሊቃውንቱም ለዝማሬ ተዘጋጅተዋል። ያሬዳዊ ወረብ ይቀርባል። ብፁዓን ሊቃነ ጳጳሳት በኋላ በሰፊ ትምህርተ ወንጌል ስለሚሰጡ አሁን ግን እኔ ትምህርቱን እዚህ ላይ ላብቃና ለእናንተ የሚሆነውን ለእናንተ የሚጠቅማችሁን አንድ መልእክት አስተላልፍላችኋለሁ። አባቶች በቃል ያስተምራሉ፣ እኔ ደግሞ በመጽሐፍ የሚገባውን ለእናንተ የሚጠቅመውን ይዤላችሁ መጥቻለሁ። ክርስቲያናዊ ስርዓተ አምልኮና ሃይማኖታዊ